እንዴ ሴቶች እንዲማሩ መቼ ነው የተፈቀደው? ሴቶች እንዲማሩ መቼ ነው የተፈቀደው ማለት ከአሜሪካ ፖይንት ኦፍ ቪው ነው? No, from everyone, from every civilization point of view. የትኛው ነው ኤጁኬሽን? ሰላም እንዴት አላችሁ? የተወደዳችሁ የንፍታሌም ሚዲያ ቤተሰቦቻችን፣ ይህ የእናንተው ሚዲያ የሆነው ንፍታሌም ነው። የተለያዩ መርሃ ግብሮችን ወደ እናንተ እያደረስን መሆኑ ይታወቃል። ዛሬ ደግሞ ከማህበራዊ ሚዲያ ላይ ያገኘነውን የጋዜጠኛ መስከረም ጌታቸው ጽሑፍ ወደ እናንተ እናደርሳለን። ንፍታሌም ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ቅድስት ቤተ ክርስቲያኔ ልዩ ክብር የምትሰጠኝ ኦርቶዶክሳዊት ሴት ነኝ። በተለያየ አጋጣሚ ሴቶች ተጨቁነዋል፣ ነፃ እናውጣቸው ብለው ተፍተፍ የሚሉ ሴቶች አይናሰማ ነበር። ይህ ነገር ፌሚኒስት ነን ብለው ተደራጅተው እንዳይመጡ ስፈራ ደረሰ መሰለኝ ሰሞኑን አየሩን ይዘውታል። ፌሚኒዝም እንዲህና እንዲያ ነው የሚለው ውስጥ መግባት ባልፈልግም እንደ አንድ ያውም ኦርቶዶክስ ተዋህዶ ውስጥ እንዳደገች ሴት ግን ሃይማኖትን አስታከው ለሚናገሩ ሃይማኖቴ በገባይ ልክ ይህንን ማለት ፈልጋለሁ። አንደኛ፣ የኦርቶዶክስ ቤተ ክርስቲያን ሴቶችን ጨቋኝ ናት። ለወንዱ ትልቅ ስልጣን በመስጠት ሴቶች ሁሌ የበታች ሆነው እንዲኖሩ ታደርጋለች ይላሉ። እንደ ኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የቤት ራስ ነው። ይህ ስልጣን ግን እንደ ዓለማዊ ስልጣን የሚያዳሉበት፣ ሰው የሚጨቁኑበት ወይም ሁሉን ለእኔ የሚሉበት ስልጣን አይደለም። ይህ ስልጣን መከራን የሚቀበሉበት ኃላፊነት ነው። በቅዱስ መጽሐፍ እንደተቀመጠው በአንድ ትዳር ውስጥ ወንድ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቱን መውደድ ሲኖርበት፣ ሴት ደግሞ ቤተ ክርስቲያን ለክርስቶስ እንደምትታዘዘው መታዘዝ አለባት። አባቶች ይህንን ሲያብራሩት ኢየሱስ ክርስቶስ ቤተ ክርስቲያንን ወደዳት ስንል እንዲሁ የቃል የሽንገላ ወይንም በቁስ የሚለካ አይደለም። ራሱን ለሞት አሳልፎ ያው በብዙ መከራና ስቃይ እስከ ሞት ራሱን በመስጠት ነው። ለሚስት የተሰጣት ግን ይህ ፍቅር እንዲገባት ሆና መገኘት ነው፣ የመፈቀር ጸጋ። ይህም ትእዛዛቱን ከመጠበቅ የሚገኝ ነው። በዚህ ውስጥ የሴቷ መጨቆን ምን ላይ ይሆን? እኔ ወንድሜን ወይ ባለቤቴን ብታዘዝ ወይ ባገለግል ክብር እንጂ ጭቆና አይደለም። ይህ ለእኔ ዝቅና ከፍ የማለት ጉዳይ ሳይሆን እግዚአብሔርን የማግኛ አንዱ መንገድ የመገለጫ የሆነ ቅንነትና ትህትና ነው። ሁለተኛ፣ እኩል የአገልግሎት ድርሻ አትሰጥም። ወንዱን በአደባባይ ስታቆመው ወይም በቤተ መቅደስ ስትሾመው፣ ሴቷ ግን ከማጀት አታስወጣትም። ክርስቶስ 12 ሐዋርያት ሲመርጥ እንኳን አንዲት ሴት አልመረጠም። ክህነትን ለሴት አትሰጥም የሚልም ያነሳሉ። በመጀመሪያ ደረጃ አንዲት ኦርቶዶክሳዊት ሴት ሊያሳስባት የሚገባት የድህነቷ ጉዳይ የነፍሷ ማረፊያ ከጌታ ቀኝ ወይስ ግራ መሆኑ እንጂ ምድራዊ የስልጣን ሽኩቻ አይነት የመብት ጉዳይ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ሊያድን እንጂ በጾታ ለይቶ ሊያድን አልመጣም። ወደ ምድር ሲመጣ እኛን የሚያሳስበንና ሊያስጨንቀን የሚገባን እንዲህ ቢያደርግ ነበር። የጥፋት መነሻ ሔዋን ሆና ሳለ ቅጣቱ ግን ሰበብ ለደረደረው አዳምም አልቀረለትም። ዓለምን ሊያድን ሲመጣም ንጽሕት ሴት እመቤታችንን ቅድስት ድንግል ማርያምን ነበር የመረጠው። የአምላክ እናት ለመሆን ከመመረጥ በላይ ምን ስልጣንስ ይገኛል? አምላክ ነውና ሌላ ማዳኛ መንገድ አልነበረውም ልንል አንችልም። ቅድስት ቤተ ክርስቲያናችን የአገልግሎት መንገድ በሶስት ጾታ ትከፋፍላለች። ወንድ፣ ሴት፣ ካህን። ሁሉም የየራሳቸው ድርሻ አላቸው። እንደተመቸን ወይ መብቴ ነው በሚል ዝሮ ሐሳብ ተነስተን አናገለግልም። ኢየሱስ ክርስቶስ 12 ሐዋርያት፣ 72 አርድእት እና 36 ቅዱሳት አንስት ወይም ሴቶችን መርጧል።
12ቱን ሐዋርያት ሲመርጥ እርግጥ ነው ወንዶች ብቻ ናቸው። ነገር ግን ሐዋርያቱ የተመረጡት የእግዚአብሔርን ቃል በመላ ዓለም እየዘሩ ፍሬውን በመከራቸውና በሰማዕትነታቸው እንዲቀበሉ እንጂ ዓለምን እየዞሩ እንዲዝናኑ አልነበረም። ሲጀመር እንደ ዛሬው በአውሮፕላን ወይም በመኪና ሳይሆን ትልቅ ብርታትንና ጥንካሬን በሚጠይቅ የእግር ጉዞ ነበር ያስተማሩት። በመምህራነ ወንጌል ደግሞ ብዙ ምስጢር አለው። ይህ የምዕመን እይታዬ ነው። ሐዋርያቱ ይህንን ተጋድሎ ሲፈጽሙ 36ቱ ቅዱሳት ሴቶች ደግሞ በተሰማሩበት የአገልግሎት ቦታ በቤት በማህበረሰብ አገልግሎት ሰውን እያነቁ ያስተምሩና ወደ እግዚአብሔር ቤት ይቀላቅሉ ነበር። በመጨረሻ እግዚአብሔር ለሐዋርያት የአገልግሎት ዋጋቸውን እንደሰጣቸው ሁሉ ለእነዚህ ሴቶችም አልነሳቸውም። አድሮ የሌለበት አምላክ ነውና ለሁሉም የተጋድሏቸውን የጽድቅ አክሊል ሰጥቷቸዋል። ሴቶችን ማጀት አስቀርታለች ለሚሉትም ማጀት ለምን የጭቆና ቦታ ተደርጎ እንደተሳለ አይገባኝም። ሴት የቤት ውስጥ ስራ አትሰራ የሚለው ሌላ መከራከሪያ እየሆነ ስለመጣ ከአጀንዳዬ ላለመውጣት ተወዋለሁ። ነገር ግን ተፈጥሯችን የሚያደላባቸው ከዚያም ባህል የሚያሳድጋቸው ክዋኔዎች አሉ። ያንን እንደ ጸጋ እቀበላለሁ እንጂ ጭቆና አልለውም። መስመር ሲያልፍ ግን እጠይቃለሁ። እግዚአብሔር ዓለምን እንደሚመግብ ሴቶችን በእናትነታቸው ልጆቻቸውን ስለሚመግቡ ብዙውን ጊዜ በቤት ውስጥ ያሳልፋሉ። ይህ ደግሞ ትልቅ ስራ እንጂ ጭቆና አይደለም። በቤተ ክርስቲያን ግን ብዙ ሴቶች በማጀት ሆነው ብዙ ወንዶችን አሳድገው ለቅድስና ያበቁበት ስለሆነ ማጀታቸው ቤተ መቅደሳቸው ነው። ለዚህም አንድ ምሳሌያችን የቅዱስ ሙሴ እናት ዮካቤድ ናት። በጓዳ እያስተማረች አንድ ለአምላኩ ታዛዥና መሪ ለግዞተኞቹ እስራኤላውያን አበርክታለች። ኢየሱስ ክርስቶስ ከሰለሞን የሚበልጥ ከዚህ አለ፣ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች ያለላት ንግሥተ አዜብ ናት። የጌታችንን ትንሣኤ ከሁሉ በፊት አይታ ለደቀ መዛሙርቱ ያበሰረችው ማርያም መግደላዊት ናት። እነዚህ ጥቂት መጽሐፍ ቅዱሳዊ ምሳሌ ናቸው። በአጠቃላይ ግን የራሳችን ጥንካሬና ድክመት እንጂ ኦርቶዶክስ ተዋሕዶ ሃይማኖት የትም ሆኖ ማገልገል፣ የትም ሆኖ መዳን የሚቻልባት ቅጥር ናት። ሌላው የሴቶች ገዳማት በሴቶች የሚመሩ የመንፈሳዊ ትምህርት የልህቀት ማዕከል ከመሆን በተጨማሪ ለቤተ ክርስቲያንና ለሀገር ብዙ ሊቃውንት ያፈሩ ይገኛሉ። በአብነት ትምህርት ቤቶችም ሊቃውንት እናቶች ጉባኤ ዘርግተው ወንዶችን ያስተምራሉ። እማሆይ ገላነሽን እንጠቅሳለን። የግድ በአዳራሽ ቆመው ካላስተማሩ ከሆነ ተፈጥሮን ማዕከል ያደረገ የአገልግሎት ድርሻ ጉዳይ ነው። በነገራችን ላይ በቅድስት ቤተ ክርስቲያናችን የሴቶች ቀን አለ። ቅዱሳት አንስት የሚታሰቡበት ከትንሣኤ በኋላ ያለችው ቅዳሜ። እውነት ነው። ዓለም በትምህርት፣ በኢኮኖሚ፣ በፖለቲካ ስልጣን በወንዶች እየተመራች ነው። ይህ ግን ከጭቆና ጋር ብቻ የሚያያዝ አይደለም። አንድ ትምህርት ብቻ ስንት ችግር እንደፈታ በሀገራችን ብቻ ማየት ይበቃል። የተማሩ ሴቶች ወደፊት በመጡ ቁጥር ሚዛናዊ እይታ ይመጣል። ከምንም በላይ ግን ለእናቴ፣ ለባለቤቴ፣ ለእህቴ ብሎ የሚኖር ህመሟን የሚታመም ወንድምን ማገዝ ማብዛት የተሻለ ነው። ከሃይማኖት ጋር ተላትሞ መፍትሄ አይመጣም። ከችግሩ ይልቅ መፍትሄ ተብሎ የሚወራው የበለጠ ሴቶች የተጠቂነት መንፈስ በማላበስ ከወንድማቸው፣ ከባላቸው አልፎም ከማህበረሰቡ የሚያጋጭ በመጨረሻ ከባህል ከሃይማኖት የተጣሉ ብቸኛ ያደርጋቸዋል። ያ መንፈስ መጨረሻው ደግሞ ምን እንደሆነ ምዕራባውያንን ማየት በቂ ነው። እንደ ቀላል የተዘሩ መርዛማ ፍሬዎች እንዲመክኑ ካሁኑ ካልተሰራ በውጭ የፈራነው ሁሉ በየቤታችን ለመግባቱ ምስክር አያሻው። ሐሳቦቼ ሁሉ እንደ ምእመን የገባኝን እውነት ለመግለጥ ነውና ሊቃውንተ ቤተ ክርስቲያን ሆይ ባጠፋው ታረማለሁ።
ነው።